ሰላም ሰላም የአይን ዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ? የዛሬ ማሳያችሁ እንግዲህ ዱባይን ነው። ያው ብሎግን በለው መቼም እና ልክ ዱባይ እንደገባን ከላይ ሆኜ እየቀረስኩ ነበር እና ይህን ይመስላል። ለካስ እኛ ያለንበት ቦታ ከልባ የሚባል ቦታ ስለነበረ አናውቀውም። እዚህ ጋር እኔ ራሴን እየቀረስኩ ነበር ትላላችሁ። በጣም ደስ ይል ነበር ቦታው ምናምን በጣም ያምራል። በጣም በሌላ በኩል ደግሞ ሄድኩኝና ለመቅረጽ ማለት ነው እንዲመቸኝ በዚህኛ ሄድኩኝ። በጣም ያምር ነበረ ምናምን ደስ ይላል። ከዛ በቃ በዚህኛው ደግሞ ስል ይሄዳልኩና ደግሞ በሌላኛው መስኮት በጣም ነበር የሚያምረው። ወደታች ሲታይ በስመ አብ ደስ ይላል። ለካስ እኛ ያለንበት አካባቢ ገጠር ስለነበረ ዱባይ እንደዚህ ነች እንደ ብዬ ተገርሜ እያየሁ ነበር። ወደታች አትሉም? እዚህ ጋር ደግሞ መሸ። ማንም የለም። ጥለውኝ ሰርግ ነበረ ታች አዳራሽ ማለት ነው። እነሱ ሲወርዱልኝ ፏፈሽ እያልኩ ነው እዚህ ጋር ራሴን እየቀረስኩ እንዴት አያችሁት? ከዛን እንዲህ ራሴን ቀረስኩኝ። ቆይ ውጭ ነው ስለምን አላሳያችሁም ብዬ ውጭንም ይሄው እንደዚህ እየቀረስኩ ነው። ወደ ታች ሲታይ በጣም ነው የሚያስፈራው። በጣም ያዞራል ምናምን እኔ እንደዚህ በጣም ትልቅ ፎቅ ላይ ወጥቼ እንደዚህ ወደ ታች ማየት በጣም ነው የምፈራው። እዚህ ጋር እንትን አልኩኝ። ከዛ በኋላ ለምን ራቴን አልቀርጽላችሁም ብዬ ራት ታዞልኝ ነበረ። ራቴን እየበላሁ እዚህ ጋር ፊልሜን እያየው ምናምን ከዛን እዚህ ጋር ራሴን ቀረጽኩኝ። ከዛ በኋላ ጠዋት ተነስተን ወደ ከልባ ልንመጣ እዚህ ጋር ቅረጹኝ ስላቸው ልጆቹ እንዴት እንደሚቀርጹኝ ቅረጹኝ እንደዚህ አይደለም እያልኳት ነበር። ከዛን ቆይ እኔም ልቅረጽ እንደገና አልኩና ቀረጽኩኝ። እንደዚህ አድርጋችሁ ቅረጹኝ እያልኳቸው ነበር። ልጆች ስለነበሩ ስነ ስርዓት አልቀረጹኝም ማለት ነው። ዘን እያልን እኔ ልጅቷ ገባችና አራበችው። ያቺ ልጅ እኔ ስመጣ 8 ወር ልጅ ነበረች። አሁን አድጋ እናቴ በጣም ትልቅ ልጅ ሆናለች ምናምን ደስ ይላል በጣም። ከዛን እዚህ ጋር ወጣን። ውጭ ሆነን መኪና እየጠበቅን እቺ ፒያኖ ነው ምንድን ነው የሚባለው? እሱን እየተጫወተች ቆይ ልቅረጻት ብዬ ቀረጽኳት ማለት ሴትዮ ስትቀርጽ። ከዛ ቡርጅ ከሊፋን አየሁት ማለት ነው። በአይኔ በበቱ አይቼው አላውቅም፣ በቪዲዮ ምናምን ነው እንጂ ይኸውና ቡርጅ ከሊፋ ሲሉ ቀረጽኩት ማለት ነው። ያው አንድ ቀን ሄጄ ዝናናበታለሁ ብዬ ተስፋ አደርጋለሁ። ከዛን እየቀረጽን እዚህ ጋር ደግሞ ሌላ አለ። ይሄ ምንድን ነው የሚባለው? አረብል መድረሹ ይግሉ ብቻ አላውቅም ምን እንደሚባል። ፎቁ ደግሞ ሌላ ፎቅ አለ። እዚጋም ቀርጫለሁኝ ማለት ነው። ያው ታዋቂ ፎቆች ስለነበሩ ቆይ እስኪ ልቅረጻቸው አልኩና ከዛ ይሄ አረብ ምንድን ነው የሚሉት ብቻ እንደዛ ነው። ይሄንን ቀረጽኩትኝ። ከዛ ነው ያምራል ምናምን ነገር ብያቸው እንትን አልኩኝ። ከዛ በኋላ እያልን እዚህ ጋርም ደግሞ ሌላ እኔ ምን እንደሆነ አላውቅም ቅረጫዋሉ ልጆቹ ቀረጽኩት ዝም ብዬ። ሄድን ከዛን የዱባይ ኤርፖርትን አየኋት። መጀመሪያ ኤርፖርት ስመጣ እዚች ኤርፖርት ነበር ያረፍኩት። ከዛን ከዚህ ወደ ገጠር ዱባይን በደንብ ሳላያት ማለት ነው የመጣሁትና ኢንሻአላ የዛሬ አመት እዚህ መጥቼ ነው የምሳፈረው። ቆይ ልቅረጽሽ ብዬ ዱባይን ኤርፖርት ቀረጽኩኝ ማለት ነው። ዱባይ ኤርፖርት ደረስን። ከዛን ቀረጽኩኝ ምናምን ነገር። ከዛም በኋላ ያው ወደ ዋናው ከተማ ስላልገባሁኝ እኔ ያው ከተማው ለእኔ አዲስ ስለሆነ ነው ላሳያችሁ በማለት ማለት ነው። ከዛን ሄድን። የት ደረስን? ፉጄራ። ይሄ ሁሉ የምታዩት እንግዲህ ይህን ተራራ አልፈን ሄደን ምናምን የኛ በቃ መጨረሻ ሀገር ማለት ፉጄራ ወይም ከልባ የሚባል ሀገር ነው። መጨረሻ ነው። ከኛ ቀጥሎ ያለው መን ነው። ቆይስ ይሄንንስ ተራራ ምናምን ለምን አላሳያችሁም? ለቤተሰቦች ያልኩን ቀረጽኩት ማለት ነው። አያችሁት? በዚህም እንደዚህ ነው፣ በዛም እንደዛ ነው። በመሀል ነው መንገዱ። ለካስ እኛ እዚህ በረሃ ውስጥ ሆነን ነው እንደዛ የሚሞቀው አልኩኝ። ዱባይ ትሻላለች ቢያንስ ከልባ የሚባል አካባቢ ሙቀቱ ስማም ከባድ ነው። ከዚህ ይጀምራል በቃ መኪናው እየጋለ ይሄደ ማለት ነው። በጣም ይሞቅ ነበር ምናምን ነገር። እዛነ ሲሊቅራጽ ብዬ ቀረጽኩት እላችኋለሁ። ደስ ይላል ግን ተራራው ምኑ ግን እኛ ዱባይ ነን ያለን እንላለን። እኛ የወጣለት ገጠር የመጨረሻ ሀገር ትላላችሁ። ትንሽ ትሄዱና ደግሞ ትንሽዬ ከተማ ታያላችሁ ማለት ትንሽዬ 2-3 ቤት ታያላችሁ ምናምን ነገር። ወይ መድኃኒዓለም
ለካስ እኛ ያለነው ገጠር ነው ዱባይ አይደለም ያለነው ብለን ራሳችንን አጽናናን። ያው በአንድ ቀንም ቢሆን 2 ቀንም ቢሆን ተዝናንተን መጣን። ከዛ እየቀረጽኩ ሄድኩ። ዝም ብዬ ልቅረጽ ብዬ ማለት ነው። ከዛን ደግሞ ትንሽ ቆይቼ ያሳያቸዋለሁ። ደግሞ ልክ የእኛ ከተማ መግቢያ ላይ ስንደርስ ደግሞ ታያታላችሁ ምን እንደምትመስል ማለት ነው። እየቀረጽኩ ነው። አያልቅም እንደ ይሄ ጀበል ደግሞ በአረብኛ ጀበል ይባላል። በኢትዮጵያ ደግሞ ገደል ነው። ምንድን ነው የሚባለው? ገደል አይደለም ተራራ ምናምን ነው የሚባለው። ተራራ የድንጋይ ተራራ ይመስለኛል፣ እንደዛ ነው የሚባለው። በቃ እንደዚህ ነው። በቃ ለተወሰነ ለግማሽ ሰዓት ነው ምናምን ያህል። እንደውም ሙሉን አልቀረጽኩትኝም፣ የተወሰነ ሄጄን የቀረጽኩ። ከዛን ልክ ከተማዋ ላይ ስንደርስ ደግሞ አጥፍቼ እንደገና መቅረጽ ጀመርኩ ማለት ነው። ቆይ ከተማዋንማ ላሳያቸው መግቢያውን ብዬ ማለት ነው። እዚህ ጋር ደረስን ማለት ነው። ልክ ሁጄራ መግቢያ ጋር በቃ ሁጄራ ሲባል በቃ እዚህ ጋር ነው መግቢያው ማለት ነው። ወደ ሁጄራ መሄጃው ይሄ ገባን ሁጄራ። ከዛን ሄድን ሁጄራ ይሄን ይመስላል። ብሎግ እየሰራሁ ይኸው ከተማው ደረስን። ከዛን ከተማው ሁጄራ ደረስን። ከደረስን በኋላ ደግሞ ከልባ ስንደርስ አሳያቸው። አሁን ደግሞ ትንሽ በቃ ከልባ የሚባል ልክ ደስ የሚሲ ነው ምናምን የሚባል ሰፈር አለ። እንደዛ ነው በቃ እንደ አይነት ቤት ነው። እንደዚህ በቃ ሱቆቹ እንዲህ ናቸው ከልባ ላይ ማለት ነው። ከዛን ከልባ ሰፈራችን ደረስን። አብዛኛውን እዚህ አካባቢ ላይ ያለው እንደዚህ ቪላ ቤቶች ናቸው እንጂ እንደዚህ ረዣዥም ፎቆች ምናምን የሉም። እዚህ ደረስን እላችኋለሁ። ላይክ ሰብስክራይብ በማድረግ ተባበሩኝ። እወዳችኋለሁ። ባይ